እንደመርህ መውጣትና መተካካት የሚለያዩ ነገሮች ናቸው። እንዴት ይለያያሉ? ለምሳሌ ብርሃኑ የጀመረው ሪሰርች ላይ 10 ሰዎች አሉ። 10 ሰዎች አሉ። አሁን ወይ ቢኒያም የጀመረው ስራ ላይ 10 ሰዎች አሉ። ቢኒያም ሲወጣ ከ9ኙ አንዱ ቢኒያም ሪፕሌስ ማድረግ የማይችል ከሆነ ሞት ነው። ይሄ መጥፎ ነገር፣ መጥፎ ካልቸር። ምርምር ላይ ያለ ሰው በዚህ ጊዜ ውስጥ አንድ ኤክስ የሚባል ሰው የሚተካው ሰው መኖር አለበት። እኔ አሁን ባለው ሲናሪዮ ቤስት 4 ሰዎች አሉ ተቋሙን ይዘው መሄድ የሚችሉ። እኔ ብኖርም ባልኖርም ከበደ ቢኖርም ባይኖርም ከአራቱ አንዱ ተቋሙን ይዘው መሄድ ይችላል። ስለዚህ 4 ሰዎችም ራሳቸውን ያውቃሉ፣ እኔም አውቃቸዋለሁ። የኔ ኤግዚስተንስ አጀንዳ አይደለም ማለት ነው። ይሄ የሆነ ያለው ግን ላስት ሚኒት ስወጣ ሳይሆን አሁን እያለው አብሬያቸው እያለው እነዚህ ሰዎች ተቋሙን በቀጣይነት የሚወስዱ መሆናቸውን ያውቃሉ፣ እየተዘጋጁ ነው፣ እየሰሩ ነው፣ እያገዙ እየሰሩ ነው። ስለዚህ እኔ ጣጣዬን ጨርሼ ስወጣ ከነዚህ ሰዎች አንዱ ደግሞ ጫዋታውን ይቀበልና ይቀጥላል ማለት ነው።